ስቶሪ ታይም ነገራችሁ የመጣሁት። ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ ሁሌ። አዎ እኔ በጣም ብዙ የሚነገር ነገር አለ ልነግራችሁ ምችል ሰው ነኝ ካገዛችሁኝ ማለት ነው። ኤኒዌይስ ታስሬ አውቃለሁ እና የታሰርኩበትን ጊዜ ነው በምን ጉዳይ እንደታሰርኩ ነው ነገራችሁ የመጣሁት። በጣም አስገራሚ ነው። ያው ማንም ሰው ላይ ሊያጋጥም የሚችል ነገር ነው። ለጥንቃቄ የሚሆናችሁ ብቻ ታስሬያለሁ። ከዛ ልንገራችሁ ያ እንዴት መሰላችሁ? ታክሲ ውስጥ ታክሲ ነው ተጋፍተን ምናምን ገባልና ባዶ ታክሲ ነበርን። ከዛ እየሄድን አንዱ ለካ የተሳፈረው ልጅ ሌባ ነው እና ከአንዱ እዛው ከተቀመጠው አጠገቡ ከተቀመጠው ሰው ስልክ ይሰርቅበታልና ልክ ልጁ ሲወርድ ስልኩ የለም ኪስ ውስጥ። ከዛ እንዴ ስልኬስ ምናምን ነገር ይላል ዞሮ ማለት ነውና ስልኬስ ምናምን ሲል ስልኩ የለም። ከዛ መሬት ላይ እና ምናምን ነገር ብሎ እንደተነቃበት ስላወቀ ስልኩን ይሰጠዋል ማለት ነው። አልገባችሁ? እዛው ላይ የተፈጠረው ነገር እንዳለ መኪናው ሻሿ ነው ምናምን አለ። ኖ ሻሿ አይደለም አባት ተረጋጋ፣ ምን ሆነ ነው። ማንም ሰው ሊሰማን ፈቃደኛ አይደለም ሲጀመርም። አልገባችሁ? ሙሉ መኪናው ሻሿ ነው ተባለ። ሁሉም ሰው ስልኩን አውጥቶ እየቀረጸን ነው ምናምን ማለት ልትፖስቱን ነው። አልገባችሁ? ማርያምን ማለት ነው የተፈጠረው ነገር በቃ እንዴት እንዳስደነገጠኝ። ከዛ ሁላችን ከዛ የሰረቀው ልጅ ማለት ነው አስተኝቶ ይቀጠቅጠዋል። ከዛ የሆነ ሰዓት ላይ በቃ እንደዚህ እንቃረገው በቃ እንደዚህ ላይክ ምናምን ከዛ ይሁን እንደዚህ ጉልጉል ብሎ ምናምን አለ ማለት ነው። ከዛ ልክ እንደዚህ ምናምን ሲል ወይኔ ምናምን ብዬ ነው ላይክ ያስኩት። ሂሮ በሉኝ ያስ ምናምን ሳረገው ወስዶ በጥፊ ሙልት አላረገልኝ። በጣም ከዛ ጥፊን ቀምሼ ተያይዘን ፖሊስ መጥቶ ወደ ፖሊስ ጣቢያ ስንሄድ ይኸውላችሁ ታክሲ ውስጥ ጋር ነበሩት ሴቶች፣ 3 ሴቶች ነው የነበሩት ታክሲ ውስጥ ማለት ነው። እኔ ነበርኩኝ አንደኛ፣ ሁለተኛ ደግሞ አንድ አራስ ናት እና 40 ተጠርታ ኦልሬዲ አራስነቷን ገና የጨረሰች ማለት ነው ክርስትና ያስነሳች። ከዛ 40 ተጠርታ የዘመዶቿን 40 ልትበላ እየሄደች ነው ማለት ነው። ድግስ ኦልሬዲ እንደነገረችኝ ማለት ነው። አንደኛዋ ደግሞ የቤት ሰራተኛ ናት ተልካ ነው የወጣችሁ። ከዛ ሁለቱም አለባበሳቸውን አስቡት። እኔ እንግዲህ ክሮፕ ምናምን የለበስኩትኝ ምናምን፣ እናንተማ ሌቦች ናችሁ። ከዛ ላይክ እነሱ ሴቶቹን ትተዋቸው ወደ እኔ ነው ይዞሩት። ከዛ የት ነው የምትሰሪው ምናምን ላይክ ጂም ውስጥ በቃ ማለት አልገባችሁ? ሁሉም ሰው ላይ ያፈጠጠው ፎቶ ምናምን ያነሱኝና ማለት ነው ፖሊስ ጣቢያ ወደ ሌላ ፖሊስ ጣቢያ ምናምን ይልኩና እቺ ልጅ ከዚህ በፊት ሰርቃ ታውቃለች ምናምን ነገር ይባላል። እኔ ፖሊስ ጣቢያ ገብቼ ማላውቅም። እኔ ሰው ለመጠየቅ እባካችሁ ተውኝ ምናምን። አልገባችሁም እንዴት እንዳሰቃዩኝ። ከዛ በርግጥ ትክክል ነው ስራቸው ነው ምንም ማድረግ አይቻልም። ከዛ በኋላ እንዳለ ሿሿነት አጣርተው ቀኑን ሙሉ በቃ እዛ ተንገላትን እርቦን ምናምን ማታ ወደ 11 ሰዓት አካባቢ ተለቀቅ እላችኋለሁ። እቺ ለመናገር ነው የመጣሁት እና ዛሬ ህዝቡ ላይ በጣም ስቄ ነው በቃ ላይክ አንዳንድ ጊዜ በጣም እና ላይክ በመንገዱ በኩል ሰልፍ ማለት ነው በጣም እፈራ ነበር። ከዛ በኋላ ታክሲ መሳፈር ምናምን ኤቭሪቲንግ ድብድብ ሳይ ምናምን በቃ በጣም ብርግግ እያልኩ ነበረ ማለት ነው። ባድር አስባችሁታል? ፖሊስ ጣቢያ ውስጥ ባድር የጭንቅላት በሽተኛ ነው መሆኑ ሳስቡ። ኤኒዌይስ እንደዚህ ገጥሞኝ ነበረ። ያቺ ጥፌን ቀምሼ ከዛ በኋላ ጆሮዬ በዚህኛው ጆሮዬ አይሰማኝም። በዚህ ጆሮዬ ነው የምታይ እና ይሄ ጆሮዬ ከዛ በኋላ አይሰማኝም። አሁን ምን እንደምትሉኝ ራሱ አይሰማኝም። እና ሰብስክራይብ አድርጉልኝ እባካችሁ። ወዳችኋለሁ።